ጥፋት ምንድን ነው? እዚህ ሴራ ላይ እጅ የለበትም ብለሽ ልትዋሺ ነው? አለማመን መብት ነው። እንዴት ነው ግን በድፍረት የምታወሪው? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። እንግዲህ ትህትና ክፍል 11 ይዤላችሁ ቀርቤያለሁ። ሌላ ቤት ከመቀየራችን በፊት እንደዚህ ታደርገኛለህ ብሎ ጮኸበት። አንተ ተንከሲስ ስንተው አንድ ግፍ ካልሴን የት ነው ያደረግከው? ይሄንን እኮ ካንተ ክላስ ነው ያገኘሁት። እንዴት ያንተ ካልስ ለኔ ሆነ? እኔ ክፍል ያንተ ካልስ ምን ይሰራል? እኔ ምን አውቄ? ታይት አድርገህ ትለብሰዋለህ? አይ አልለበስኩትም። ይኸውልህ ተንከሲስ አንተ ውጭ የኔ ነጣ ማንም አይነካ። ደግሞ የኔ ካልስ ምንም አይነካ። ይሄንንም ቢሆን አንተ ክላስ ነው ያገኘሁት። አንተ ለኔ እንደጠራው እንደምፈልገኝ እኔ ነግሬሃለሁ። እንደዚህ ዘቅዝቄ ነው የምገልህ። በመሰረቱ ከሃዲ ነህ አለና ሲናገረው ተንከሲስም እያራወጠ በዛ ሹልክ እያለብን ነበር። ተንከሲስ እንግዲህ የመጨረሻ ንግግሩ ተነጋግሮታል። መድን እንግዲህ እየደወለ ነበረ። ስልክ ሲደውል የትህትና ነገር ቆይ ምንድነው የበደልኳችሁ? ዝና የሚባል ሰው አትጥሩብኝ፣ አትጋብዙኝ። ዳጣ እየሰማሽ ነው አለና መድን እየቀለልኩ አይደለም። ይኸውልሽ አንቺ አካባቢውን በደንብ ታውቂያለሽ። ከመሆኑ ዝና ምንም የሚያገናኘው ነገር የለም። በቃ ከዛች ልጅ ጋር ፍቅር ይዞ ነውና ወይ ወንዶች ብላ ሙድ ያዘችበት። መድን ግን ሚነው ጠፍቶበታል። ይኸውልህ አንተ ጉንዳኔ ግራጦት አልለቀህም ዛሬ በህግ አምላክ። እኔ ግን በአንተ ምክንያት አንድ ግድ ካልስ ማድረግ አለብኝ። እኔ ምን ላድርግህ እያለ ሲለው ወደ ሹልክ እያለ ሲል መጨረሻ መጣ። አይ እላለሁ ልቀቂኝ፣ ሄዶ ተሸጉጦ ልቀቀኝ አንተ አይደል እንዳያስከኝ። ይኸውልሽ ግሌ አንድ ግድ ካልሴን ወሰደብኝ። የሱ ካልስ ለኔ ምን ያደርግልኛል? አዎ የሱ ከያንተን ካልስ እኮ ወስዶ እሱ ታይት ነው የሚሆነው። ይሄን ራሱ እሱ ክላስ ነው ያገኘው። ተቋይኒ በሱ ምክንያት የተለያየ ካልስ አርጌ መውጣት አለብኝ። እውነትህን እኮ ነው። ቆይ አሁን ምን ልታደርገው? እረግጠዋለሁ። ኧረ ተው መሳይ፣ ኧረ ተው እባክህ። በእጅ በሆኑ እንደሞትብህ ለምን ድብን አይልም? እንደውም አለቀው። ኧረ ተው መሳይ ተው፣ በእጅ ነው ስበብ የሚሆንብህ መሳይዬ። እኔን አለፈህ እሱን። እኔ መጀመሪያ እኔን ግደለኝ የምታመልጠኝ እንዳይመስልህ አለና መሳይም ሲል እንደው እድላችን። አንተ ደግሞ አሁን በኋላ ምን ትሰራለህ? ና እዚህ ብላሷን። እኔ ከኋላ ምን ነው የምትሰራ? ከኋላሽ ደግሞ ያበደ ነው መቀመጫ መሳይ እያለ ስታባረረው ጭራሽ ደግሞ ፎገረ። አንቺን ይሄንም እኮ ድሮ አይሆንም ብዬሽ የለ እንዴ ብሎ መሳይም እንግዲህ አባረረው። መፎገሩን ትቶ ኧረ እባክሽ ዳጣ የትህትና መጨረሻ ለማወቅ ስለፈለኩ ነው። ደግሞ ይሄ ዝና የተባለ ሰውዬ ሞቷል። መጨረሻው ማወቅ አለብኝ። አእምሮዬ በጣም እንትን ያልኩኝ እና ወድጃታለሁ በለኝና እንድመጣ ከፈለክ ትህትና ወድጃታለሁ በለኝና እመጣለሁ። እባክሽ ዳጣ በፈጠረሽ በቅጡ መቼ ይቻት ነው የምወዳት። የሆነ ግቢ ገብታ እንዳመለጠች ነው የማውቅ። ስለዚህ አካባቢውን አንቺ በደንብ ስለምታውቂ እና እኔን ፈልጋት ነው ያልኩሽ። በሌላ ባትተረጉም እሺ። ሰፈር አየት ነው? ከነዚህና ሰፈር ነው ምን አዲስ ተወኛለሽ? ታውቂ የለ እኔ እወድሃለሁ። በጣም ትወደኛለህ። መጠርጠሩስ? እሺ ከወደድከኝ ይቅር በለኝ። ይኸውልህ ዝና ሰፈር ተው እንጂ መድበል። እኔ ረጅም እድሜ የምኖር መቅሪያለሁ። ስለዚህ ቻው መድበልዬ። የቡራ ወንድም በጣም ይቅርታ አለችና ታገኛት ግን እኔ አጋባሃለሁ ዳጣ እያለ ስልኩ ዝግት አደረገችበት። ቀለደች። ምክንያቱም ዝና ያሰቃያትን በፊት ታስታውሳለች። መድን እንደሆነ አሁንም በትህትና እስከ መጨረሻው ያለው እያለ ነበር። ትህትና ይቅራግልሽኝ እና እያገዝኩሽ ነው አይደለ? እንደዚህ አይደለም። ሁለቱን እንኳን
አንችላቸውም። 5 ብን ራሱ የግሌ አያስቸግሩም። የግሌ ያስቸግራሉ ካለሽ ያስቸግራሉ ነው። የግሌ ለምን ታሽቃብጫለሽ? መቼ ምን አይነት ሰው እግር ያለው እባብ ማለት ነው። መሳ ምን ላይ ውጭ ሲሄድ እኮ እንደ እባብ እየተሳበ ሊሄድ ይችላል። የግሌ ከምር ምን አይነት ሰው ነው ማለት እንዲሁ ምን አይነት ስም ታወጭለታለሽ? ኧረ ምን ወጣኝ። ጓደኛው አይደለም። ጓደኛው ቢሆን መሳይን ቀጥቅጦ ታገኙ። በቃ አብረሽ ስለምታውቂ ለሰው አዛኝ ነው። አፋፍ አድርጎ አስገባ። መሳይ ግን የሌላበት ወጭ ሰባይ ነው። በየቀኑ ነው የሚያናድደው። አሳልፈው ላይ ይሸጣል። የአዲስ አበባ ልጅ አይደለም። ምን ወጣው? ከክፍለ ሀገር በልጅነቱ መጥቶ ነው። እስቲ ዝም በይ። ማን የከተማ ልጅ የሚመስልሽ? እስቲ ቆይ ግን ሁሉም ክፍለ ሀገር ነው ልጅነታቸው ይመጡ። አራርሽና መሳይ ናቸው። ይገርምሻል፣ የሁለቱ ታሪክ በጣም ተመሳሳይ ነው። እንዴት የሰው ታሪክ እንዴት ተመሳሳይ ሆነ? አለቻትና ትህትናም እያጣራኝ ነበር ስለ መሳይ። አይ የሀገር ሰው ያማል፣ ምን ራሱ ያማል፣ አውቶቢሱ ያማል፣ ታዲያ ቢሆንም ያማል እያለ ኑሮ ራሱ አመመኝ። ሁሉ ነገር ነው የሚያመኝ። ይቅርታ የኔ ወንድም እንዴት ነህ? እዛ አካባቢ ሰው እየፈለኩ ነበር ብጠይቅ ታውቃለህ? ይቅርታ ያስፈልገው። ቆይ የኔ ወንድም ነው ያልከው? አባቴ ሳይነግረኝ ሌላ ያውቃል እንዴ? አይ በደንብ ነው እንጂ አይቼህ አላውቅም። እኔ እንደዛ መሆኑ ነው። ከኔ ጋር ወንድም አገኘሁ ብዬ ደስ ያለኝ ነበር። ወንድም የለህም እንዴ? እህትስ አለ? የለኝም። እናትም የለኝ፣ አባትም የለኝ። ሁሉም አለቁ። የለኝም። አይዞህ አንበሳ፣ ክንዴ ግን አለ። እኔ ግን እጄን አልሰጥም። ለመሆኑ ምንድን ብረዳህ ነው የሚሻል? ለነገሩ አንተ ብትረዳኝ ይሻላል። አንድ እህቴ ጠፍታብኝ ነበረ። እዛ አካባቢ ነው የጠፋችብኝ። ስለ እሷ ታውቃለህ ብነግርህ? ሰው ጠፍቶብህ ነውና? አዎ ጠፍቶብኝ እህቴ ነበረች። ሰው የሚፈልግ ሰው አያገኝም። ለመሆኑ ስሟ ማን ነው? ስሟ ትህትና ይባላል። ይኸውልሽ አብርሽዬ ማለት ክንፉን ያረገፈ መልአክ ማለት ነው። በምሰራበት ጊዜ ወደ አሜሪካ ሄዷል። ደስ ይላል በጣም። ግን ሁለቱንም እንዴት ተመሳሳይ ሆኑ እንዴ? ባላንስ ነው። መቼም በፕሌን አይመጡም። አብርሽና መሳይ በአውቶቢስ ነው የመጡት ክፍለ ሀገር። አብርሽና መሳይ ተመሳሳይ ታሪክ እንዳላቸው አውቃለሁ። በጣም ይገርምሻል እንዴ! እንዴት ይሄ መሳይ እኮ እንዴት ሰው እንዳይመስልሽ ከአብርሽ ጋር እንዴት ተመሳሳይ ታሪክ ይኖረዋል? አብርሽ ግን ደስ የሚል ነገር አስታት ራሱን እንዴት አብርሽ አትበይ አልኩሽም። እኔ እኮ በዚህ ነው የምልሽ። በአብርሽ ላይ ተመጣሽ 1 2 3 አለ። በተኛሽበት ነው ጭጭ ማረግሽ። ስራሽ ሰሪ። ቅናት ነው እንደዚህ የሚያደርጋት ትህትና በማንቂያ እስከምትቋቀር ድረስ። እሷም እሺ ከማለት ውጭ ምን ተመልስ? እሺ ስማ፣ ዛሬማ ወይኔ ቀብራታለሁ ወይም እናንተ አቀብሩኛላችሁ። ስለምን ቀብር ነው የምታወሩ ወንድሜ? እኔ ሰላም ፈላጊ ሰው ነኝ። ጸብ አይደለም የመጣሁት። ቆይ አንተ ለምንም አትተው። አንተ ዛሬ አልለቅህም። እነማን ናቸው? እኔ ወንድሙ አይደለሁ እንዴ? ቆይ የሚያስተዳድሯት ሰዎች አሉ ማለት ነው። የሚያሳድሯት እኔ አውቃለሁ። አንተን ነው ዛሬ ወይ ትሞታለህ ወይ እሞታለሁ። ኧረ እባክህ ወንድሜ፣ እኔ ወንድሟ ነኝ ብዬን እንዴ? እኔ ጸብ አልፈልግም። ቆይ አንተ ደግሞ በዚህ ሰዓት እንደዚህ ሰው ጋር መጣላት ተገቢ ነው? ስማ እኔ ብረት ነኝ። እንግዳግድ በቀላሉ እመወርቅ እንዳይመስልህ አውቃለሁ። ደግሞ ያዝና ነው የላከህ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ።
አዲሶች ኢንሻአላህ በኮሜንት መልሳለሁ። ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ምርጦች፣ ደህና ሁኑ።